እያነበብክ የአርሴናል ጨዋታ ጭንቅላት ላይ ዲስፕሌይ የሚሆን ከሆነ እያነበብክ አይደለም፣ ኳስ እያየ ነው። ሰላም የዚህ ቻናል ቤተሰቦች፣ ዛሬ አብዛኞቻችሁ በጠይቃችሁ መሰረት ፍሬሽማን እያለሁ እንዴት አድርጌ ሁሉም ኮርሶች ላይ ኤ ፕላስ እንዳመጣሁ ነግራችኋለሁ። ይህን ቪዲዮ እስከ መጨረሻ ካያችሁት በህይወታችሁ ላይ ትልቅ ቫሊዩ አድ እንደምታደርጉ ባለ ሙሉ ተስፋ ነኝ። እንደምታውቁት ፍሬሽማን ላይ ኤ ፕላስ ማምጣት እጅግ ወሳኝ ነው። ምክንያቱም ደግሞ በእኔ ጊዜ 50% የሚይዘው የነበረው የፍሬሽማን ጂፒኤ ነበር እና እኔ እንዴት አድርጌ ነው ኤ ፕላስ ያመጣው? እውነት ለመናገር ጂኔስ ሁኛ አይደለም፣ ወይም ደግሞ የተለየ የሚሞሪ ፐርፌክት የሆነ ሚሞሪ ኖረኝ አይደለም፣ ወይም ደግሞ 24/7 ስለማጠናም አይደለም። እኔ ኤ ፕላስ ያመጣሁት አሁን በምነግራችሁ 8 ስቴፖች ተከትዬ ነው። መጀመሪያ ያደረኩት ነገር ራሴን ማሳመን ነው። እኔ ራሴን መለወጥ አለብኝ ብዬ አመንኩ እና ይህንን ሳረግ ማጥናት እንደ ኃላፊነት እንጂ እንደ ሸክም አይሆንብኝም ነበረ። ሰው ራስህን ማሳመን ላይ እጅግ ወሳኝ ነው። እኔ የኤ ፕላስ ተማሪ ብለህ ካሳመንክ ተግባርህ የኤ ፕላስ ተማሪ ይሆናል ማለት ነው። አብዛኞቹ ተማሪዎች የሚወድቁት እውቀት ስለሌለባቸው አይደለም፣ ወይም ደግሞ ስለማያጠኑ አይደለም። አብዛኛው ተማሪ የሚሸወደው ማለት ነው ታይም ማኔጅመንት ነው። ደካማ የሆነ ታይም ማኔጅመንት ስላላቸው ነው። እኔ ያደረኩት አሁን በምነግራችሁ 3 ምርጥ የሆኑ ቀላል የሚመስሉ ግን እጅግ ወሳኝ የሆኑ ስቴፕ ናቸው። የመጀመሪያው ሳምንታዊ ፕላን ማውጣት ነው። ሁለተኛው ደግሞ ጭንቅላትን አክቲቭ በሚሆንበት ጊዜ ማጥናት። አንዳንዴ ሙድ የሚባል ነገር አለ አይደል? ማትይዝበት ጊዜ አለ። ሰው ጭንቅላትን አክቲቭ በሚሆንበት ጊዜ ማወቅ አለበት። አሁኑ በዚህ ጊዜ ኖሽን አለ። ኖሽን ተጠቅማችሁ ሳምንታዊ ፕላን ማዘጋጀት ትችላላችሁ። 99% ተማሪ የሚያደርገው ኤግዛም ሲቀርብ መወጠን ነው፣ መሰግጥ። ያኔ ነው መሰግጥ የሚባለው። አንተ ኤ ፕላስ ማግኘት ከፈለግ ሁሉም ኮርሶች ላይ ኤ ፕላስ ማግኘት ከፈለግ ከዚህ በተቃራኒ ማድረግ ያለብህ የ1% ስራ ነው ማድረግ ያለብህ። ያንን ጊዜ ስማርት ሁነን አቴንቲቭ የምትከታተልበት ነው። ያኔ ምና ማድረግ አለብህ? ኤግዛም እንደ አፈንፋኝ የሆነ ውሻ ኤግዛሙ የት አሉ የወጡ የአምና ኤግዛሞች ወይም ደግሞ የአስተማሪውን ባህሪ ምንድን ነው ብለህ ማጥናት አለብህ ያኔ። እና ገና ሳምንት ሲቀረው ሬዲ መሆን አለብህ። አንተ ሪቫይዝ በማድረግ ራስን የተለያዩ ጥያቄዎች በመጠየቅ ዝግጁ መሆን አለብህ። ሁሉም ያኔ ሰው ወደዚህ ወደዛ እየተራራጠ አንተ ሬዲ ትሆናለህ። አንተ ማድረግ ያለብህ የወጣት ጥያቄ ካለው ፕራክቲስ ማለት ነው። እኔም እንደዛ ነው ያደረኩት። ጓደኛ የነበረ ከባድ የሆኑ ጥያቄዎች አብረን ፕራክቲስ እናደርግ ነበረ። የአስተማሪውን ባህሪን ከሲኒየር ተማሪዎች እነሱም ጠይቃቸው ነበር። እንዴት ነው አስተማሪ፣ እንዴት ነው ባህሪ፣ እንዴት ነው የት ላይ ትኩረት ያደርጋል እናውቃለን። ከዛ እዛ ስትረስ ማድረግ ነው። እንደዛ ስል አይደለም ሌላውን ፖርሽን ተውት ማለት አይደለም። ከመጀመሩም ሁሉም ከበር ካደርጋችሁ በኋላ ነው ይሄን የምታደርጉት። ሶስተኛ ቀላል የሚመስል ግን ወሳኝ የሆነው አክቲቭ ስታዲ ነው። አክቲቭ ፓሲቭ ሪዲንግ እና አክቲቭ ሪዲንግ ላይታችሁ ማወቅ አለባችሁ። እኔ ሳደርግ የነበረው አክቲቭ ሪዲንግ ነው። ምን ማለት ነው? ራስን መጠየቅ፣ የተለያዩ የባለፈው ዓመት ጥያቄዎች ካሉ ፕራክቲስ ማድረግ። በዚህ ዘመን ደግሞ ኖት ሜል የሚባል ያንን ወደ ፋይሉ ፒዲኤፍ ወደዛ አፕሎድ በማድረግ መጠቀም ይችላል። ቀላል ነው ያኛው በዚህ ዘመን ያለንበት ማለት ነው። ኖትቡክ ኤልም የጉግል ፕሮዳክት ነው። ፋይሉ ወደዛ አፕሎድ በማድረግ የተለያዩ ጥያቄዎች ራስን በመጠየቅ ልትዘጋጅ ትችላለህ። ሌላ ማሰብ ያለብህ ደግሞ ሌላ ሰው ይህንን ጥያቄ ቢጠይቅ እንዴት አድርጌ ያስረዳው ነበረ ብለህ መጠየቅ ነው። እዚህ ከደረሳችሁ ቪዲዮውን ላይክ፣ ሼር በማድረግ ወደ ሌላ ሰው እንዲደርስ አድርጉ። አራተኛው እኔ እያደረኩ ያነበርኩ ስማርት ሆን ነበረ። ኤግዛም ሲቀር የባለፈው ዓመት ጥያቄ ካለ ሰዎች የሲኒየሮቻችን እንጠይቅ ነበረ እና እዚህ ላይ በጣም ወሳኝ ነው። ግቢ ላይ አንዳንዴ ጥያቄዎች ይደገማሉ። ስለዚህ የወጡ ጥያቄዎች ካሉ መፈለግ አለባችሁ። እነዛ ጥያቄ በደንብ ፕራክቲስ ማድረግ አለባችሁ። ጥያቄውን ከገበራችሁ ደግማችሁ በደንብ ፕራክቲስ ማድረግ አለባችሁ። እኔም እንደዛ ነው እያደረኩ የነበረው። ስለዚህ ሁሌ ማስታወስ ያለባችሁ ስማርት ወርክ ቢትስ ሃርድ ወርክ ኤቭሪ ሲንግል ታይም። ጠንክረህ ስላጠናህ ኤ ፕላስ ታመጣለህ ማለት አይደለም። ስማርትሊ ካጠና ነው ኤ ፕላስ የምታመጣው። ለምሳሌ ሳምንቱ ሙሉ ጠንክረህ አጥንተህ ሌላኛው ልጅ ደግሞ የባለፈው ዓመት ኤግዛም አግኝቶ በደንብ ሰርቶ ፕራክቲስ አድርገው ከመጣ ኤግዛሙ ከባለፈው ዓመት ከመጣ አንተ ሳምንቱ ሙሉ ፕራክቲስ እያደረግ
ያንን ልጅ ከበለጠ ስማርት ወይ ነው የሄደው ሌላኛው ልጅ፣ አንተ ደግሞ ሃርድ ወይ ነው የሄድከው። እና ሁለቱም ኮምባይን ማድረግ አለብን። እኔና ጓደኛዬ ያንን ነው አፕላይ እያደረግን የነበር ነው። እና አምስተኛው ደግሞ የምታጠናበት ሰዓት መለየት ነው። ሰዓት መለየት እጅግ ወሳኝ ነው። እኔ ጠዋት ተነስቼ ወይም ደግሞ ከመተኛቴ በፊት ነው በጣም ፕሮዳክቲቭ የሚሆነው። ስለዚህ የእናንተ ሰዓትም ለይታችሁ ማወቅ አለባችሁ። የት ላይ ነው እኔ በጣም ፕሮዳክቲቭ የሚሆነው? ጠዋት ነው ወይም ደግሞ ከሰዓት ነው ወይም ደግሞ ምሽት ነው? ስለዚህ ያንን ካወቅ መቼ ማጥናት እንዳለብህ ለይተህ ታውቃለህ ማለት ነው። ያ ጊዜ ደግሞ በጣም ፕሮዳክቲቭ ትሆናለህ ማለት ነው። ስለዚህ ይሄን ማድረግ አለብህ። ከመተኛት በፊት ደግሞ የሆኑ ስክሪን ወይም ቲክታክ ወይም ደግሞ ኢንስታግራም የተለያዩ ቪዲዮዎች ማየት የለብህም። ይሄን የምልህ ምክንያቱም ኔክስት ዴይ ያንን ነገር ነው ዲስፕሌይ የሚሆነው ጭንቅላት ላይ። ኦኬ። ስለዚህ በደንብ መጠንቀቅ አለብህ እዚህ ላይ። ሌላኛው ወሳኝ ፖይንት ደግሞ ትዕግስት ነው። እውነት ለመናገር ሁሌም ሞቲቬትድ አልነበርኩም። አንዳንዴ በጣም የሚደበረኝ ጊዜ ነበረ፣ ማጥናት የሚያስጠላኝ ጊዜ ነበረ። ግን እየደበረኝም ይሄድ ነበር፣ ምክንያቱም ዲስፕሊን ስለነበረ። ዲሲፕሊን ነው እንጂ ሞቲቬሽን አይደለም የሚያሻግራችሁ። ስለዚህ ትዕግስት መኖር አለባችሁ። ትዕግስትና ኮንሲስተንሲ፣ ዲሲፕሊን እና ኮንሲስተንሲ ነው ብዙ ጊዜ የሚያሻግረው። ስለዚህ እንደ ልክ ጅም የምትሰራ ከሆነ አንዳንዴ ጅም መሄድ የሚደብር ጊዜ አለ፣ ግን ሳትወድም ከሄድክ ኢፌክቱ ታየዋለህ ማለት ነው። ጥናትም እንደዛ። እኛ የኤ ፕላስ ተማሪዎች ነን፣ ኤ ፕላስ እናመጣዋለን በዚህ ፍሬሽማን ላይ ብለን ራሳችን ስላሳመን አገኘ ነው። ደግሞ ያሰብነው ያንን ነበረ እና ያንን ጊዜም ኤ ፕላስ አመጣን ማለት ነው። ስለዚህ ሞቲቬሽን ሳይሆን ዲሲፕሊን እና ኮንሲስተንሲ ነው የሚያሻግረው። በመጨረሻ ላይ ፍሬሽማን ላይ ኤ ፕላስ ማምጣት እንደ ተአምር አይደለም የሚያሳየው፣ ጊዜህን የት ላይ ኢንቨስት እንዳደረግህ ነው። ጊዜህን የት እንዳሳለፍከው ነው የሚነግረው። አንተ በጣም ኢንቴሊጀንት ነው ወይም የተለየህ ነው ማለት አይደለም። ለምሳሌ እኔ ጂኒየስ ሁኜ አይደለም ወይም ደግሞ የተለየ የሜሞሪ ተሰጥኦ ኑሮኝም አይደለም። ጊዜም በአግባቢ ተጠቅሜ ታይም ማኔጅመንት ራሴን አሳምኜ በዲሲፕሊን አምኜ፣ በሞቲቬሽን ሳይሆን በዲሲፕሊን አምኜ እና ሳጠናም አክቲቭሊ ኢንጌጅ ሆኜ፣ ፓሲቭ ሳይሆን አክቲቭ ኢንጌጅ ሆኜ ስላጠናው ነው ኤ ፕላስ ያገኘሁት ሁሉም ኮርሶች ላይ በዚህ ፍሬሽማን ላይ ማለት ነው። እና እናንተ ማድረግ ያለባችሁ ራሳችሁ ማሳመን፣ ስማርት የሆነ ታይም ማኔጅመንት። ሌላኛው ደግሞ አክቲቭሊ ኢንጌጅ። እያነበብክ የአርሴናል ጨዋታ ጭንቅላት ላይ ዲስፕሌይ የሚሆን ከሆነ እያነበብክ አይደለም፣ ኳስ እያየ ነው። ስለዚህ ትተዋለህ። እንደዛ አይነት ስሜት ከመጣ ትተዋለህ፣ ትወጣለህ እና ደግመህ አክቲቭሊ ኢንጌጅ በጥያቄ መልክ ፍላሽ ካርድ ሜት ተጠቅመህ ራስን እየጠየቅ ኮምፕሌክስ የሆኑ ኮንሴፕቶች ደግሞ ልክ ለሌላ ሰው እያስረዳ እንደሆነ እያሰብክ ኤክስፕሌን ታደርጋለህ ማለት ነው። ስለዚህ በመጨረሻ ላይ ይሄን ቪዲዮ ከረዳችሁ ላይክ፣ ሰብስክራይብ በማድረግ ወደ ብዙ ሰዎች እንዲደርስ አድርጉት። በመጨረሻ ኮመንት ላይ የከበዳችሁን ሳብጀክት በመጻፍ